ሰላም ሀበሻ ፒፕል እንዴት ዋላችሁ? ዛሬ ኢስታንቡል ውስጥ የዋልኩትን ውሎ ላሳያችሁ ነው። ተከታተሉ። ሀበሻ ፒፕል ተመልሰናል። እንግዲህ ዛሬ ደግሞ ተርኪ ነን። አሁን ተርኪ ላሳያችሁ ነው። አሁን ወደ ጋላታ ፖርት ኢስታንቡል የሚባል አካባቢ ነው ያለ ነው። ቆይ ኤርፎን ይወድቃል፣ ብቻ ማሳያችሁ ይሆናል። ጠብቁ፣ ተከታተሉ። ይመቻችሁ። ቪው ተመልከቱ። ያሳያችሁ ሰውዬ እሱ በጣም በቲክቶክ ምናምን በጣም ፈምሷል። በስቴክ ምናምን በጣም ይታወቃል። ሲግኒቸር ሙቭም አለው እንዲና ሳልፍ ምናምን እዚህ ጋር ቪዲዮ አስቀምጥላችኋለሁ። ታወቃችሁት ያው ኮሜንት አድርጉ። እሺ ደግሞ እስቲ መነጽር ቤት ገብተን ደግሞ እስቲ ፕራይሳቸው ምናምን እኔ ነቺስ አሁን እቺ መነጽር አሁን ወደ እንት ነው የሚለው ወደ 29870 እቺ መነጽር ማለት ነው 28870 ያው ዲዮር ምናምን አለ ፈንዲ ቡልጋሪ ዲዮር በቃ እነዚህ በጣም ተጠጠጠረ ስሞች ናቸው። ያው ይሄ ስንት ነው? ያው ወደ 24000 ቴሌ ነው። የሚታወቅ የዲዘርት ቤት ነው። ዱባይ ምናምን አለ። በጣም የሚታወቅ ነው። ምንድነው የሚባለው? ሀፊዝ ሙስጠፋ 1864 ነው የተከፈተው። ኢማጂን ውስጥ ቆይ ገብቼ ቪዲዮ ማንሳት ተሳክቷል። አሁን ይሄ መስጊድ አሁን በድሮን የተሰራው ግን እስካሁን ያው በጣም ኳሊቲው የሌለ አንደኛ ነውና ያው ቁሟል እስካሁን። ድመት ነው በዚህ ቦታው በቃ ድመት 1 3 4 ምናምን በቃ አይጠፋም። ማዶ የሚባል ምግብ ቤት ነው። በጣም ይሄም ታዋቂ ነው። ያው ኤቭሪዌር ሉክ ስዊቶቹ በጣም ታዋቂ ናቸው። በጣም ይታወቁ ናቸው። ሲታይ ራሱ በጣም የሚያምር በጣም ሲምፕል ናት፣ ግን በጣም ነው የምታምረው። ሬስቶራንቶች በቃ በጣም ኦልዲስ ነው የሚተከፈተው። አሁን የተከፈተው 1850 ነው። ያው እንደዚህ ትራዲሽናል አይስክሪም ነው የምንላቸው። አሁን እነዚህ ብሮች በኢትዮጵያ አስቀምጥላቸዋለሁ። ያው እዚህ ሳም ደግሞ ራፖች አሉ፣ በርገሮች። ያው እነዚህ ማዶ ሚት ራፕ ምናምን ያው 745 ቴሌ ያው ታንቱኒ ይባላል። ከላይ ዮገርት ምናምን አለው። እስቲ እንሞክረዋለን። ስንት ሰጧለን? ወደ 9 ሰዓት ወይ ደግሞ ሌላኛው ደግሞ እናሳያችሁ። ቀጣይ ደግሞ ቢፍ ፋሂታ አለ። እስቲ ደግሞ እንቀምሰዋለን። ያው ይሄም ትንሽ የሆነ ስታኝ እንኳን ላይ ትንሽ ይከብዳል። ጥርስ ላይ ምናምን 7 ቀን ሰጧለን። ቀጣይ ደግሞ ፈቱችኒ ጥሩ ነው። እንሰጣለን ወደ ይሄም በቃ ይሄ 10 ይሄ ነው ከሁሉም የተመቸኝ። ይሄ ፕራይሱ ለሁሉ ነገር 3785 ቴሌ። እሺ ማይ ሀበሻ ፒፕል ሆፕፉሊ ጋላታ መደበረ የሚባለው ስሙ ራስ ጠፋብኝ። መደበረ
ጋላታ ፖርት ሆፕፉሊ የተመቻችሁ ይመስለኛል እና በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ምን እንዳረሱ ሰብስክራይብ እንዳረሱ። አረ ንፋሱ ከባድ ነው። ያው እንትኔም ወደቀ። ብቻ ሰብስክራይብ እንዳረሱ ይመቻችሁ።